ኢራን አሜሪካን በድርድር ወጥመድ አስገብታ በቅርቡ ልትሞክር ያሰበችው የኒውክሌር ቦምብ። ፕሬዚዳንት ትራምፕ በቅርቡ ኢራን ዜሮ ዩራኒየም ነው ማበለጽገው ብላ ስምምነት እንድታደርግ ከ10 እስከ 15 ቀን ብቻ ቀነ ገደብ ሰጥቻለሁ ማለቱ ተሰምተዋል። የኢራን ባለሥልጣናት ለሚዲያዎቻቸው በሰጡት ይፋዊ ምላሽ ለትራምፕ ንግግር ካውንተር ፕሮፖዛል ወይም ምላሽ እንዳላቸውና ዝግጅቱ ከ2 እስከ 3 ቀን በላይ የማይፈጅ ነገር መሆኑን ገልጸዋል። ይሄ ነው ብለው በዝርዝር ከማብራራት ግን ተቆጥበዋል። አንደኛ፣ የዲፕሎማሲ አዋራ ዲፕሎማቲክ ስሞክ ስክሪን። ልክ በዚህ ሰዓት ስቲቭ ዊትኮፍ እና ጃሬድ ኩሽነርን ጨምሮ በአሜሪካ ተወካዮችና አባስ አራክቺን ጨምሮ በርካታ ኢራን ተወካዮች ያካተተ ቀጥተኛ ውይይት በጄኔቫ እና ኦማን እየተካሄደ ነው። ሆኖም ዓለም አቀፍ ወታደራዊ ተንታኞች ኢራኖች በዚህ ሰዓት ለውይይት ትኩረት የሰጡት ለወጥመድና ለጊዜ መግዣ ነው። ኢራን አሜሪካ ጋር በታላላቅ የዲፕሎማሲ መድረኮች መሳተፍ ማብዛቷ አሜሪካ ኢራን ላይ ወታደራዊ እርምጃ እንዳትወስድ ለማዘናጋት ነው። የሰላም ውይይቱን ዙሪያዋ የከበበው የአሜሪካ ጦር እርምጃ እንዳይወስድ መከላከያ ጋሻ መሆኑ ነው። ሁለተኛ፣ ፕሌይንግ ደ 10 ዴይ ክሎክ የ10 ቀኑን ጨዋታ መጫወት። ፕሬዚዳንት ትራምፕ በቅርቡ በሰጠው ማስጠንቀቂያ ኢራን ከ10 እስከ 15 ቀን ሰጥቻታለሁ ውል ትፈራረም፣ ካልሆነ ግን ትልቅ ጥፋት ይመጣል ሲል ማስጠንቀቁ ይታወቃል። በኢራን በኩል ለዚህ ንግግር የተሰጠው ምላሽና ሌሎችም ነገሮች ተደማምረው ሲታዩ የአሜሪካ ጦር እስኪደክመው ድረስ ዘም ብሎ እስኪሰለች ድረስ ቀጠናውን ከቦ እንዲቆይ የታለሙ ናቸው። ሶስተኛ፣ የተራራ ቁፋሮ ጥድፊያ ፒካክስ ማውንቴን። የኢራን ዲፕሎማቶች ሱፍ ለብሰው ጄኔቫና ኦማን እየዞሩ በየአዳራሹ ጥርሳቸውን ብልጭ እያደረጉ ባሉበት በዚህ ወቅት ኢንጂነሮቹና ሳይንቲስቶቹ በጎን 24/7 ሰዓት ያለማቋረጥ ተራሮች ስር ጉድጓድ እየቆፈሩ ነው። ቁፋሮ በሳተላይት ምስሎች ላይ በግልጽ እንደታየው ከናታንዝ በስተደቡብ የሚገኙ አካባቢዎችና በሌሎችም አካባቢዎች የኒውክሌር ማቴሪያሎችን ከምድር በታች ከ80 እስከ 100 ሜትር ሶሊድ ግራናይት ድንጋዮች ስር እየቀበሩ ነው። ለምንድነው የሚቆፍሩት ከተባለ የኒውክሌር ሴንትሪፊዩጆች የአሜሪካ አየር ድብደባ እንዳያገኛቸውና ከአደገኞቹና አስፈሪዎቹ የአሜሪካ ምሽግ ደርማሽ ወይም ባንከር በስተር GBU 57 ቦምቦች ውርጅብኝ ለመጠበቅ ነው መልሶ። አራተኛ፣ አይኑ የታወረው IAEA ብላይንድ ስፖት። በአሁን ሰዓት ዓለም አቀፍ የአቶሚክ ኤነርጂ ተቋም IAEA ኢራን ውስጥ አይኑ ታውሯል ማለት ይቻላል። በባለፈው የ12 ቀን ጦርነት በኢራን ኒውክሌር ተቋማት ላይ ጥቃት ደረሰ ከተባለ በኋላ ኢራን ሀገሯ ውስጥ የነበሩ የIAEA ተቆጣጣሪዎችን አባራ ካሜራቸውን ወርሳለች። ዛሬ ድረስ አልተመለሱም። የአይኤ ኃላፊ ራፋኤል ግሮሲ በቅርቡ በሰጠው መግለጫ ዛሬ አይኤ ኢራን ውስጥ የነበሩትና ቦምብ ለመሆን ትንሽ ብቻ የቀራቸውን የበለጸጉ ዩራኒየሞች መገኛ በትክክል አያውቅም። ይህ መልካም አጋጣሚ ኢራን ለቦምብ ደረጃ ደርሰው የነበሩ የበለጸጉ ዩራኒየሞችን የተወሰኑትን ወደ ምስጢራዊ ቦታ አዛውራ በቶሎ አበልጽጋ ቦምብ እንድትሰራ ያስችላታል። አምስተኛ፣ አልቲሜት ኢንሹራንስ ፖሊሲ ኒውክሌር ኢንሹራንስ ነው። ኢራን የኒውክሌር ቦምቦችን ለመስራት በዚህ ወሳኝ ወቅት ለምን መጣደፍ አስፈለጋት? በቅርቡ ኢራን ውስጥ የተካሄደው የነበረው ታይቶ ማይታወቅ ታላቅ ህዝባዊ ንቅናቄና የህዝብ ማዕበል የኢራን መንግስት የስልጣን መንበር ነቅንቆታል። በሺዎች ሞተዋል፣ ቆስለዋል፣ በቢሊየን ንብረት ወድመዋል። የኢራን መንግስትም አይቶ ማያውቀው የህዝባዊ ነውጥ ስልጣን ከጫፍ ጫፍ ነቅንቆታል። ስለዚህ ኒውክሌር ቦምብ ይዞ መገኘት የውጭ ጠላት ከመመከት ባለፈ እንደዚህ ያሉ የህዝባዊ አመፅ አጋጣሚዎችን ተጠቅማ አሜሪካ ከስልጣን እንዳታባረው የኢራን መንግስት ለህልውናው ኒውክሌር ጨብጦ መገኘት ብቸኛው ዋስትና መሆኑን በሚገባ ገብቶታል። ስድስተኛ፣ ባሊስቲክ ሚሳይል ሉፕሆል የባሊስቲክ ሚሳይል ክርክር። ኢራን ከልቧ እየተደራደረች አለመሆኑ ከሚታወቅባቸው ነገሮች አንዱ የኒውክሌር ቦምቦችን በሚሸከሙ ሚሳይሎች ዙሪያ መደራደር አለመፈለጓ ነው። የኒውክሌር ቦምብ መስራት ካልፈለገች የኒውክሌር ተሸካሚ ሚሳኤል ለምን አስፈለጋት? ኒውክሌርን ተሸካሙ መሄድ የጦር ጀት ወይም ሚሳኤል ነው። አሜሪካ ኢራን ስለምትደገፋቸው እንደ ሁቲ፣ ሂዝቦላ የመሳሰሉ ቡድኖች እንነጋገር፣ ስለ ባለስቲክ ሚሳይል እንደራደር፣ ስለ ኒውክሌር ጉዳይ እንስማማ። እነዚህ 3 ርዕሶችን መነጣጠል አልፈልግም ብትልም ኢራን ግን በኒውክሌር ጉዳይ እንጂ በሌሎች ነገሮች ዙሪያ አልነጋገርም በሚለው ሐሳቧ እንደጸናች ነው። ድርድሩ በኒውክሌር ዙሪያ ብቻ እንዲያተኩር በማድረግ ረጃጅም ርቀት መጂ ሚሳይሎች እየሰራው ስለሆኑ የኒውክሌር ቦምቡ ተሰርቶ እንዳለቀ የሚሳይሉ ጫፍ ላይ ሰክቼ ጠላቶችን አመድ አድርጋለሁ የሚል ሐሳብ አላት ኢራን። ሰባተኛ፣ ብሊንኪንግ ዋሽንግተን የአሜሪካ መፍሰስ። በአሁን ሰዓት የአሜሪካ ወታደራዊ እቅድ አውጪዎች በኢራን ጦርነት ዝርዝር ጉዳይ ገና ተስማምተው መወሰን አልቻሉም። አቋማቸውም ግራ የተጋባ ይመስላል። ነገሩ በሰላም ይፈታ፣ በወታደራዊ ጣልቃ ገብነት ገና ተወስኖ አላለቀም። ለምን ከተባለ ስቲል ድርድር ላይ ናቸውና።
በመሆኑም ነገሩ በዚህ ሁኔታ እየተንዛዛ ከቀጠለና ጊዜው የተወሰነ ሄድ ካለ ከአሜሪካው አብርሃም ሊንከን ግዙፍ ጦር መርከብ ኢራንን ለማጥቃት አንድም ጦር መርከብ ሳይነሳ ኢራን ኒውክሌሯን ሞክራ ልታሳይ የምትችልበት አጋጣሚ ሰፊ ነው እያሉ ነው ወታደራዊ ተንታኝ። ኢራኑ ጄኔራል አሜሪካን አስጠነቀቀ። ከአሜሪካ ሊቃጣ የሚችል ማንኛውም ጥቃት ለመመከት ዝግጅት መጠናቀቁን የኢራን መከላከያ ጄኔራል ብርጋዴር ጄኔራል ራሱል ሳናኢ ራድ አስጠንቅቋል። አሜሪካ ኢራን እንደ ሌሎች ሀገራት መስላት ስህተት ብትፈጽም ገደል ትገባለች ሲል አስጠንቅቀዋል። ኢራን ሶሪያ፣ ሊቢያ ወይም ቬኔዙዌላ አይደለችም ብለዋል። ሀገር ውስጥ ከፍተኛ በጀት መድባ ተቃዋሚ ገዝታ ሰላይ አሰማርታ በተቃውሞ ስም መንግስት ግልበጣ አልሳካ ሲላት እወራለሁ ብላ በይፋ በማወጅ እያስፈራራች ነው ሲል ከሰዋል። ጠላትን ለማስፈራሪያው ይረዳው ዘንድ ቁጥር ስፍር የሌለው መሳሪያ በኢራን የባህር ድንበር አጠገብ ቆልሎ ዛሬ ነገ ብሎ እያስቦካ ነው ይላል። መሳሪያው ቆልሎ ማስፈራራት ኢራንን ያስበረግጋል ወይም ያስደነግጥልኛል ብሎ ካሰበ በጣም ተሳስተዋል። በሌላ በኩል አሜሪካ መሳሪያ አሳይቼ ያስፈራረች ኢራንን ሳትወድ በግድ እኔ ወደምፈልገው የውይይት ነጥብ በማምጣት እጇን ጠምዝዤ አስፈርማለሁ ብላ ታስባለች። ይህም ቢሆን ስህተት ነው ብለዋል። ምክንያቱም ኢራቅን ከፊት አሰልፈው 8 ዓመት ጦርነት በጫኑብን ወቅት ከዛም ባለፈው እስራኤልን ከፊት አሰልፈው በሞከሩት የ12 ቀን ጦርነት የነበረን ደጀን ህዝብ ዛሬም በሙሉ ልብ ከኛ ጋር ነው ብሏል። አሜሪካ ስለ ኢራን መከላከያ ሰራዊት ጥንካሬና ስለ ኢራን ህዝብ ቆራጥነት ግንዛቤ ያላት አይመስለኝም። ተሳስታ ወደ ሙሉ ጦርነት ከተዘፈቀች ከባድ ሰብአዊና ቁሳዊ ጉዳት ደርሶባት ተዋርዳ ከመካከለኛው ምስራቅ ጅራቷን ቆልፋ ላትመለስ ተጠራርጋ ትወጣለች። ዓለም አቀፍ ኃያልነቷም በዛች ቀን ያበቃል ሲል አስጠንቅቀዋል። ጦርነቱ በመካከለኛው ምስራቅ ብቻ የሚወሰን አይሆንም፣ በሯን ያንኳኳል ሲል ዝተዋል። እስራኤል አሜሪካን ገፋፍታ ወደ እሳት እየነዳቻት ነው ሲልም አስጠንቅቀዋል። አሜሪካኖች ስለ ኢራን ማወቅ የነበረባቸው ዛሬ ሳይሆን የመን ጋር የተዋጉ ሰሞን ነበር። የመኖች እዚህ ግባ በማይባል መሳሪያ ትጥቅና ቴክኖሎጂ አንፈራፍረዋቸዋል። ያንንም ክስተት ሙሉ ዓለም አይቶታል። በስተመጨረሻም ሳይወዱ በግድ እጅ ወደ ላይ ብለው ከአካባቢው ሸሽተዋል ብለዋል። የመኖች እነዛ ካደረጓቸው ኢራን ምን ልታደርጋቸው እንደምትል መገመት ቀላል ነው ይላል። መልሱ ቀላል ነው፣ ከአካባቢውን ዓለም አቀፍ ደረጃ እንዳይነሱ ተደርገው ይወቀጣሉ ሲል አስጠንቅቀዋል። ጦርነቱ አሜሪካ ላይ ብቻ ተወስኖ አይቀርም። በመካከለኛው ምስራቅና በዙሪያችን የሚገኙ የአሜሪካ አጋሮች፣ አለቅላቂዎችና አሽቃባጮች በሙሉ ይመታሉ ብለዋል። በሌላ ዜና የኢራን ጦር ሰሞኑን ሲያካሄድ የነበረውን ወታደራዊ ልምድ አጠናቆ አዳዲስ የድሮን ተጠቃሚ የአይአርጂሲ ዩኒቨርሲቲ ኮማንዶዎችን ባስመረቀበት የምረቃ ስነ ስርዓት ላይ የኢራን ኤታማዦር ሹም ጄኔራል አሚር ሀታሚ ተመሳሳይ ንግግር ተናግረዋል። አንዳንድ የጠላት ሚዲያ ፕሮፓጋንዲስቶች አሜሪካ የማትቻል ኢንቪንሲብል ሀገር ናት ብለው ያወራሉ፣ ያስወራሉ ብለዋል። ይህ ሙሉ ለሙሉ ተራ ውሸትና ፕሮፓጋንዳ ነው ብለዋል። ጠላቶች የባህር ድንበራችን ላይ ኢራን ውስጥ የነበረውን አለመረጋጋት እንደ መልካም አጋጣሚ ተጠቅመው ፈጥነው የጦር መሳሪያ ቆልሎ ደርድሮ በማስፈራራት የኢራንን መንግስትን ጥለዋለን ብለው አስበው ነበር። ሆኖም ግን ከኛ በኩል በታየው ቆፍጣና ምላሽ ተገርሟል ብለዋል። ይህንን በራሳቸው አንደበት ገልጸውታል በማለት በቅርቡ ዊትኮፍና የመሳሰሉ የአሜሪካ ባለስልጣናት ትዊተር አካውንታቸው ላይ ጻፉትን ጠቅሷል። አሜሪካ የባህር ድንበራችን አጠገብ ያለ የሌለ መሳሪያዋን ቆልላ አሳይታ ከውስጥ በጀት መድባ ሰላይ አሰማርታ በሚዲያ ጥሩምባ እየነፋች የውስጥና የውጭ ነገሮችን በማዋከብ መንግስታችን ለመጣል አስባ ሳይሳካላት ቀረ። ጠላት እኛን ደካማ አድርጎ ራሱን ጠንካራ አድርጎ ሊጥለን አስቦ ነበር። ነገር ግን ኢራን የምትቆረጠም ሀገር ሆና አልተገኘችም ብሏል። ዛሬ ከመቼውም በላይ ጠንክረን እንገኛለን። ሚሊዮኖች ቆመው ለሀገራቸው ለመሰዋት ቆርጠዋል ብሏል። በቅርብ በነበረው የ12 ቀን ጦርነት እስራኤል ውስጥ የነበሩ አሉ የተባሉ ቁልፍ ወታደራዊ ቦታዎችን በሚገባ መተናል። በምዕራብ ኤስያ ትልቁ የሚባለውን ኳተር የሚገኘውን አልኡዴድ የጦር ቤዝ አጥቅቀናል። የባሊስቲክ እና ሃይፐርሶኒክ ሚሳይሎቻችን ወዳጅንም ጠላትንም በተግባር አስደምመዋል ብሏል። ከዚህ ቀደም ቪየትናም፣ ኢራቅ፣ አፍጋኒስታን በመሳሰሉ ትናንሽ ሀገራት ተዋርዳ ጭራዋን ቆልፋ የወጣቸው አሜሪካ ኢራንን ከመሰለ ከባድ ሚዛን ሀገር ጋር ገጥማ ተመልሳ በነበረችበት አቋም ላይ አትገኝም። ጦርነቱን ተጀምሮ ይሆናል፣ ምንጨርሰው ግን እኛ ነን ሲል አስጠንቅቋል። ውድ አድማጭ ተመልካቾች እንዳያችሁት በምስልና በቪዲዮ የተደገፉ ዜናዎቻችን ከተጣሩ ዓለም አቀፍ የዜና አውታሮች የተገኙ ናቸው። ላይክ፣ ሼር፣ ሰብስክራይብ